በነበረው በመሰሙት ባሩሲ ቤተክርስቲያን ተቃጠለች ተባለ። ታላቅ ቤተክርስቲያን ሊሰሩ ወጣቱ ተሰልፏል፣ ህዝቡ ተሰልፏል። ቤተክርስቲያን አትጠፋም፣ ደስ ይበላችሁ። አትጠፋም፣ ትቀጥላለች። የፍም እሳት ናት። እስከዚህ ድረስ ነው አሁን ባለኝ ኢንፎርሜሽን። በበለጠ ሊሰሩት ተዘጋጅተዋል። ቤተክርስቲያን አትጠፋም፣ የሚያጠፏት ይጠፋሉ እንጂ ቤተክርስቲያን አትጠፋም። እስከ መጨረሻው ሕያው ሁና ትኖራለች ቤተክርስቲያን። ደስ ይበላችሁ። የቤተክርስቲያን መቃጠል የሚቃጠለው አቃጣዩ ነው እንጂ ቤተክርስቲያኒቱ አትቃጠልም። መንፈስ ቅዱስ አላት፣ ከሳት በላይ የሆነ መንፈስ ቅዱስ። ነገ ፍርድ ትሰጣለች። እንዲህ ብላ አትቀርም ቤተክርስቲያኒቱ። እናንተም አንገታችሁን ደፍታችሁ አትቀሩም። እግዚአብሔር ፈራጅ ነው። እግዚአብሔር ያአምር ገቢረ ፍትሕ። እግዚአብሔር ፍርድ በማድረግ የታወቀ ነው። ስለዚህ ነቅታችሁ በርታችሁ ልትሰሩ ይገባል። በሚያልፈው ገንዘባችሁ ላይ ወዳጅ ግዙበት የተባለውና እናቶቻችን ይህን ዓለም እንዲተወው ይህን ዓለም እንዲለቅ ፈጣሪውን እንዲያገለግል የቅዱስ ሉቃስ ክፍለ ጊዜው ወይም ደግሞ እድሜው ወጣት ነው የነበረ። ከዚህ አባቶቻችን ከምንጠራቸው ከሶስቱ ባለ ደረጃዎች 12ቱ ሐዋርያት፣ ከ72ቱ አርድእት፣ 36ቱ ቅዱሳት አንስት እናቶች ቅዱስ ሉቃስ የተጠራው ከወጣትነት ዘመኑ ነው። ለእግዚአብሔር አገልግሎት የወጣትነት ሰዓት ያስፈልገዋል። ፍሬው ለዓለም ገለባው ለእግዚአብሔር መሆን የለበትም። በወጣትነት የተሰራ ስራ ኋላ ብናረጅም አይቆረቁረንም። ተዘከር ፈጣሪከ በመዋዕለ ውርዙናከ፣ በወጣትነት ወራት በጉብዝና ወራት ፈጣሪህን አስብ ነው ያለ። እግዚአብሔር የምንለምደው በወጣትነት ዘመናችን ነው ማለት ነው። የኢየሱስ ክርስቶስንም እድሜውን ስንመለከት የተጠመቀው ወደ ገዳመ ቆሮንቶስ የገባው ታምር ያደረገው ትሩፋት የሰራው በወጣትነት በ30 ዓመቱ ነው። ኢየሱስ ክርስቶስ በ30 ዓመት እድሜው ነው። በ30 ዓመት ያልተሰራ ስራ በ70 ዓመት ሊሰራ አይችልም፣ ያልፋል። ስለዚህ በወጣትነት ዘመናችሁ እግዚአብሔርን ለማገልገል ያብቃችሁ እና ከምን የተጠራው ዶክተር እያለ ነው። ዛሬ አሁን ሁላችን ዶክተር ብትሆኑ ለመልቀቅ ይከብዳቸዋል። ቅዱስ ሉቃስ ግን ከዚህ ከሕክምና ስራው ነው ተነስቶ መድኃኔ ዓለምን የተከተለው እና እሱ ነው የጻፈው። በሚያልፈው ገንዘባችሁ ወዳጅ ግዙበት ብሎ የጻፈ እሱ ነው። በሚያልፈው ገንዘባችሁ ወዳጅ ግዙበት። እንግዲህ በከተማው ገንዘብ የምንለው ከብር ጀምሮ መኪናው፣ ቤቱ፣ ሱቁ፣ ሆቴሉ፣ ባጃጁ፣ ጋሪው፣ መጋዝኑ፣ ሌሎቹ ገንዘቦች፣ ወርቁ፣ ብሩ ይባላል። እነዚህ ሁሉ ገንዘብ ይባላሉ። ነገር ግን እኒህ ሁሉ ኃላፊ ናቸው ነው። አሁን ከዚህ ላይ በሚኖረው ገንዘብ ሳይሆን በሚያልፈው ገንዘብህ ነው የተባለ። ያው እንደምታውቁት ገንዘብ ያልፋል። ሲሄድ አይታይም፣ ሲመጣ አይታይም። ከፖርሳችሁ እንዴት እንደሚጎል አይታይም። ከኪሳችሁ እንደሚጠፋ እንዴት አይታይም። ማን እንደሚወስደው አይታይም። ሲመጣም አይታይም። ሲወስደው በረቂቅ ነው። ስለዚህ ቋሚ አይደለም፣ ገንዘባችሁ ኃላፊ ነው ብሏል። ታዲያ ከዚህ ላይ ወዳጅ ግዙበት ተብሏል። ደግሞ ወዳጃችን ማን ነው የሚለውን ማየት ያስፈልጋል።
ገንዘብ እንደሚያልፍ ሐዋርያው ዮሐንስ በመልእክቱ በአንደኛ ዮሐንስ ምዕራፍ 2 ቁጥር 17 ላይ ተናግሯል። ምን ብሎ ተናገረ? ኦ አሃዊየ ይታፍቅርዎ ለዓለም ወይ ዘሃሎ ውስተ ዓለም ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ። ወንድሞቼ ዓለምን አትውደዱት፣ ዓለሙም ኃላፊ ነው፣ በዓለም ውስጥ ያለውም ኃላፊ ነው፣ ሁሉም ኃላፊ ነው ይላል። ዓለም የምታዩት ይህ ዓለም ያልፋል፣ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ብሏል። የምናየው ዓለም ያልፋል። ያመጣን እግዚአብሔር ነው፣ የሚያሳልፈን እግዚአብሔር ነው። ዓለምን የሚያሳልፍ እግዚአብሔር ነው። ዓለምን የፈጠረ እግዚአብሔር ነው። ዓለምን የሚያኖር እግዚአብሔር ነው። ዓለምን የሚወስድ እግዚአብሔር ነው። ስለዚህ እግዚአብሔር የሚመሰገነው እምኀበ አልቦ ዓለምን ካለመኖር ወደ መኖር ማምጣቱን፣ እምኀበቦ ኀበ አልቦ ከመኖር ወደ አለመኖር መውሰዱን ማሳለፉን ማየት ያስፈልጋል። ስታዩት የኛው ተራ ስላልደረሰ ነው እንጂ የማያልፍ ነገር የለም። እኛን ስላልገጠመን ብቻ የማያልፍ ይመስለናል እንጂ ሁሉም ኃላፊ ነው። ዓለሙም ኃላፊ ነው፣ በዓለሙ ውስጥ ያለውም ኃላፊ ነው ይላል። ወይ ዘሃሎ ውስተ ዓለም በዓለሙ ውስጥ ያለውም ኃላፊ ነው ማለት በዓለም ውስጥ የሚገኘው ማን ነው? ወርቅ፣ ብር፣ መኪና፣ ቤት እነዚህ ሁሉ በዓለም ውስጥ ያሉ ኃላፊ ናቸው። ወርቁም ኃላፊ ነው፣ ብሩም ኃላፊ ነው፣ አልማዙም ኃላፊ ነው፣ ጌጣጌጡ ኃላፊ ነው፣ ቁንጅናው ኃላፊ ነው፣ ወጣትነቱ ኃላፊ ነው። በዓለም ውስጥ ይገኛሉ እነዚህ። ሌላው ደግሞ ዓለም ያላቸው በዓለም ውስጥ ያሉት የሚሰሩት እግፎች፣ እግፉ የሚሰራው እግፍ ጠንቋዩ ኃላፊ ነው፣ አስጠንቋዩ ኃላፊ ነው፣ የጠንቋይ ቤት የመራ ኃላፊ ነው፣ ራሱ ጠንቋዩ ኃላፊ ነው፣ መተተኛው ኃላፊ ነው፣ አስመታቹም ኃላፊ ነው፣ ሁሉም ኃላፊ ነው ብሏልና በሚያልፍ ገንዘባችሁ ብሏል። ወዳጅ ግዙበት። ወዳጃችን ማን ነው? መድኃኔ ዓለም ነው፣ ቤተ ክርስቲያን ነው። ወዳጆቻችን እነማን ናቸው? መላእክት ናቸው። ወዳጆቻችን እነማን ናቸው? ጻድቃን ናቸው። እነ አቡነ አረጋዊ ናቸው። እነ ገብረ ክርስቶስ ናቸው። ሌሎቹም ቅዱሳን ናቸው። ወዳጆቻችን ሰማዕታት ናቸው። እነ ቅዱስ ጊዮርጊስ ናቸው። ወዳጆቻችን ጻድቃን ናቸው። እነ አቡነ ተክለ ሃይማኖት ናቸው። እነ አቡነ ገብረ መንፈስ ቅዱስ ናቸው። ወዳጅ ግዙበት ብሏል። ታዲያ ይህን ካለ በኋላ ምን አለ? ወንጌሉ ነው የሚናገረውና ከማመ ሀልቅ ነዋይክሙ 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 ወይትወከፍክሙ እሙንቱሂ ውስተ አብያቲሆሙ ዘላለም። ገንዘባችሁን ሰጥታችሁ ከጨረሳችሁ በኋላ ምክንያቱም ከዚህ ላይ ገንዘቡን የጨረሰ ለእግዚአብሔር ሰጥቶ ገንዘቡ ያለቀበት ሰው የለም በዚህ ዓለም። ብዙ መጻሕፍት አንበናል። ነገር ግን ለእግዚአብሔር ሰጥቶ ለቤተ ክርስቲያን ሰጥቶ ባዶውን የቀረሰው አይቻል አውቅም። እንደምታውቁት ለማይገባው ለጉቦ ሰጥቶ፣ ለጠንቋይ ሰጥቶ፣ ለአስጠንቋይ ሰጥቶ፣ ለምስክር ሰጥቶ፣ ለግፍ ገንዘብ ሰጥቶ ያልቅበታል እንጂ ለቤተ ክርስቲያን ሰጥቶ ለእግዚአብሔር ሰጥቶ ያለቀበት ሰው አይቻል አውቅም፣ አንብቤም አላውቅም። በጥፎ እግዚአብሔር እንደሚሰጥ ነው የማውቀው ማለት ነው። ስለዚህ ገንዘባችሁን ሰጥታችሁ በጨረሳችሁ ጊዜ በርስቲ ሁላችሁ እናንተ
ገንዘባችሁን ሰጥታችሁ በጨረሳችሁ ጊዜ በሉ። ይሰማችኋል? ገንዘባችሁን ሰጥታችሁ በጨረሳችሁ ጊዜ በሉ። እነሱም በመንግሥተ ሰማያት ይቀበሏችኋል ይላል። በማን ነው የሚቀበሏችሁ? በመንግሥተ ሰማያት ይቀበሏችኋል ይላል። እንግዲህ ይህ የተስፋ ቃል አለበት ማለት ነው። እንግዲህ በከተማው ብሩ መኪናው ስላችሁ ደግሞ በገጠሩ ደግሞ በሚያልፈው ገንዘብ ሲል በገጠሩ ደግሞ ምን አለ መሰላችሁ? በሚያልፈው በሬህ፣ ገደል በሚገባው በሬህ፣ ሌባ በሚወስደው በሬህ፣ ታሞ አንቃራ በሚገለው በሬ። አሁን እንደምታውቁት አንቃራ ለሄ ሰኔ ላይ ብቃያ ይበቅልና ፀሐይ ሲወጣ አንቃራ ይባላል። ከብቶቹን ነፍቶ የሚገል በሬዎቹን ነፍቶ የሚገል ማለት ነው። ፍየሉ አሁን በዚህ ሰዓት ይሞታል። አንቃራ የሚባል አለ። ታውቃላችሁ? አንቃራ ገጠር ተወልዳችሁ የለ? አዎ ከተማ ሆናችሁ እንጂ አሁን በቅርብ ጊዜ ገጠሮች ናችሁ እኮ። አንቃራ የሚባል አለ። አርሼ በላለሁ ብሎ ሰውየው ሲያስብ እግዚአብሔር ሳይፈቅድለት ሲቀር በሬውን አንቃራ ይገለዋል፣ እህሉ ይገለዋል። ራሱ አሁን አንቃራ በልቶ ሞተ ይላል። ፍየሉ ይሞታል። ስለዚህ በሚያልፈው በሬህ፣ በምታልፈው ላምህ፣ በገጠሩ ደግሞ በሚያልፈው በግህ፣ በሚያልፈው ፍየልህ፣ ተኩላ በሚበላው ፍየልህ፣ አንቆ በሚገለው ተኩላ ፍየልህ፣ በሚያልፈው ገንዘብህ ወዳጅ ግዙበት በሚያልፈው ገንዘባችሁ ይላል። እና እንግዲህ ሁላችሁ ይህን ትንታኔ እገልጽላችሁና ወደ ቤተ ክርስቲያኑ መልእክት ወስዳችኋለሁ ማለት ነው። እየሰማችሁ ነው? ገንዘባችሁን ሰጥታችሁ በጨረሳችሁ ጊዜ በሉ እስቲ እነሱም በመንግሥተ ሰማያት ምን ይሏችኋል? ይቀበሏችኋል። እነሱም ብሏል። እነማን ናቸው? በኋላ ትንታኔውን ነግራችኋለሁ። ዛሬ የማን በዓል ነው? ንገሩኝ እስቲ። ዛሬ ማን ይታሰባሉ? ቀኑ ስንት ቀን ነው? በዓሉ የማን ነው? አቡነ አረጋዊ። ሌላስ የገብረ ክርስቶስ። ሌላስ የአቡነ ያሳይ ጻድቅ ናቸው። ማን እንዳባ የተባለውን ገዳም ያቀኑ፣ በዚህ በደንቢያ በኩል ያለውን ትልቁን ገዳም ያቀኑ፣ በውሃ ላይ ድንጋይ አድርገው በውሃ ላይ ተንሳፈው የሄዱ፣ ውሃው ላይ ድንጋይ አድርገው የድንጋይ ወንበር ይዘው ልክ እንደ ባርካ ወይም እንደ መኪና ወንበር በድንጋይ ላይ ተቀምጠው ድንጋዩ ሳይሰጥም ድንጋዩ ሰፎ የተሻገሩት አባ ሲባሉ ማን እንዳባ ተብለው የተደነቁት አባታችን ይታሰባሉ። ስለዚህ የቅዱሳኑ በረከት ለሁላችን ይድረሰን፣ ለእናንተም ይደርባችሁ። ታዲያ በመንግሥተ ሰማያት ሚሏችሁ ዘንድ ይቀበሏችሁ ዘንድ እናቴ ሰርቶ የሄደ በገንዘቡ ያወቀ ሰው እንዴት መሰላችሁ? አሁን ያው ትምህርቱ ያው ሊዘጋ ትንሽ ሰዓት ደርሷል እንጂ ሕፃናቶቹ ትምህርት ቤት ውለው እናት አባታቸው በመኪናው መቋሚያ ቆመው ከመኪናው ወርደው ሕፃናቶቹ አባታቸው ሊቀበላቸው ቁሞ እናቲቱ ልትቀበላቸው ቁማ እያለች ውለው ስለሆነ ትምህርት ቤት እናታቸው አባታቸው ተለይተው ስለዋሉ ያን ሰዓት ሕፃናቱ የእናታቸውን እግራቸውን ይጠመጥሙታል። ከመሳማቸው በፊት እግራቸውን ጠምጠም አድርገው ይዙታል። የአባታቸውን እግር ደግሞ ጠምጠም አድርገው ይዙታል። ስመው ያቅፏቸዋል። አቅፈው ወደ የት ይወስዷቸዋል? ወደ ቤታቸው ይወስዳቸዋል ማለት ነው። ልክ እንግዲህ በገንዘቡ ያወቀ ሰው ኢየሱስ ክርስቶስ ባለሟሎቹን አሰልፎ ይቀበላቸዋል በመንግሥተ ሰማያት ማለት ነው። እየባከነ ሕፃኑ መጥቶ አባቱን እግሩን እንደሚጠምጥሞ እንደሚይዘው እኛ እናንተ ደግሞ ሰርተን ካለፍነ
መጨረሻ ላይ መድኃኔ ዓለም እንዲህ አድርጎ ነው የሚቀበለን። ደስ ይበላችሁ። እንግዲህ አሁን የሚቀበለን እንዲህ አድርጎ ነው፣ እንዲህ አድርጎ ነው የሚቀበለን። በዚህ እናንተ ስትባክኑ የነበራችሁ፣ በገንዘባችሁ ያወቃችሁ፣ በገንዘባችሁ የሰጣችሁ፣ ገንዘባችሁን ሰጥታችሁ ቤተ ክርስቲያን ያሰራችሁ፣ ቤተ ክርስቲያን ያስገነባችሁ፣ ቤተ ክርስቲያን ያሳነጻችሁ፣ ለቤተ ክርስቲያን ሳትሰስቱ፣ ለቤተ ክርስቲያን ሳትነፍጉ የደከማችሁ ኑ ላሳርፋችሁ ብሎ ልጆች ብሎ መድኃኔ ዓለም ይቀበለናል። ከወዳጆቹ ጋር ደስ ይበላቸው፣ ወዳጆቹ ጋር ከቅዱሳኑ ጋር ማለት ነው። ለዚህ ነው እንግዲህ ያለውን ትንታኔ የምነግራችሁ። ይቀበሏችሁ ዘንድ ይላል። በዚህ ላይ አንድ ባለጸጋ ነበረ ይላል። አንድ ምን ነበረ ንገሩኝ እስቲ። አንድ ደሃ ነው? አንድ ባለጸጋ? አንድ ባለጸጋ ነበረ ነው። ባለጸጋ ነበረ። አንድ ሀብታም ነበረ አይደለም ያልኳችሁ። አንድ ምንድን ነበረ? አንድ ሀብታም ነው ያልኳችሁ። አንድ ባለጸጋ። አንድ ሀብታም ነበረ ያልኳችሁ። አንድ ባለጸጋ። አንድ ባለጸጋ ነበረ ነው የሚለው። እንግዲህ ሀብታም ማለት እኮ ደሃ ነው በአጠራር ይነገራል እንጂ ሀብታም ማለት ዘግቶ የሚበላ እንደ ነዌ ማለት ነው። ስስታም ማለት ነው። ንፉግ ማለት ነው። ቀጥቃጣ ማለት ነው። ሊሰጥ እንኳን ያሰበውን ለቤተ ክርስቲያን ነገ ያልቅብኛል ብሎ የሚያስብ ከእግዚአብሔር ጋር የሚፎካከር ማለት ነው። ውሳኔ የሌለው ማለት ነው። በሰው ጫንቃ የሚከብር ማለት ነው። ሊሰጥ የነበረው ልቡ አስቦ የነበረው ሰይጣን አቋርጦ የሚያስቀርበት ሰይጣን የሚያሸንፈው ማለት ሀብታም ማለት ነው። ዘግቶ የሚበላ የድሆችን ባት ትዝ የማይለው የቤተ ክርስቲያን ህልውና የማይቆረቁረው አለ። እንደዚህ አይነት ሰው እንደናንተ ቢጤ አልላችሁም፣ እንደኔ ቢጤ ስስታም ማለት ነው። እንደኔ ቢጤ ስላችሁ እንደምን አላችሁ? እንደኔ አደምትሉ እናንተ። አዎ እንግዲህ ዙሮ ዙሮ ሀብታምና ባለጸጋ ለይታችሁ ማወቅ አለባችሁ። ሀብታም ዘግቶ የሚበላ እንደነው ነው። ባለጸጋ ደግሞ የሚያካፍል ነው። ቤተ ክርስቲያን እያየ የቤተ ክርስቲያኗን መሰራት እያየ ይቺ ለስጋዬ ናት፣ ይቺ ለነፍሴ ናት ብሎ ማንም ሳይቀዘቅሰው ራሱ አስቦ ከቤቱ ተነስቶ ሲመጣ ቤተ ክርስቲያን እየተሰራ መሆኑን አውቆ ይቺ የነፍሴ ናት፣ ይቺ የስጋዬ ናት ብሎ የነፍሱንም ገንዘብ የሚያደራጅ የስጋውንም ገንዘብ የሚያደራጅ በዕለተ ሰንበት በቤተ ክርስቲያን በስራ ስመጣ ባዶ እጄን አልመጣም ብሎ የሚያስብ ይህ ባለጸጋ ይባላል። በአቅሙ የሚያካፍል ሀላቅሙ ሂዳይል መድኃኔ ዓለም በአቅሙ ብቻ ግን የሚያካፍል ቤት ያፈራውን የያዘውን ብቻ የሚያካፍል ይህ ባለጸጋ ይባላል። እና አንድ ባለጸጋ ነበረ ይላል። ይህ ባለጸጋ እየሰማችሁ ነው። ይህ ባለጸጋ ንጉሥ አስጠራው ይላል። ማን አስጠራው? ባለጸጋውን ማን አስጠራው? ንጉሥ አስጠራው። ንጉሥ አስጠራው። ልብ በሉ እንግዲህ ንጉሡ ሲያስጠራው ይህ ባለጸጋ ከብሮ የነበረ ተዋርዶ አግኝቶ የነበረ አጥቶ እንዴት ማግኘት እንደሚቻል መጨረሻ እንድትገነዘቡ ብዬ ነው። አግኝቶ የነበረ አጥቶ ከብሮ የነበረ ተዋርዶ ንጉሡ አስጠራው። በዚህ ሰዓት ባለጸጋው ከብሬ የነበረ ተዋርጀ አግኝቼ የነበረ አጥቼ ብሎ በማሐዘን ወደ ንጉሡ ቀረበ። አሁን ማስተዋል ያለብን ንጉሡ ማን ነው፣ ባለጸጋው ማን ነው የሚለውን ነው። ንጉሡ አስጠራው ነው።
ሲያዝን ሰው መፍትሄ ለማግኘት ሲያጣ አጣው ብሎ ወደ ንጉሥ ይሄዳል። ታዲያ በዚህ ሰዓት 3 አይነት ወዳጆች ነበሩት ይላል። ለዚህ ባለጸጋ 3 አይነት ወዳጆች ነበሩት። አንዱ ወዳጁ ምን አይነት ወዳጅ መሰላችሁ? ከራሱ አብልጦ የሚወደው ወዳጅ ነበረው። ከራሱ አብልጦ የሚወደው ወዳጅ ነበረው። ሁለተኛው ወዳጁ እንደ ራሱ አድርጎ የሚወደው ወዳጁ ነበረው። ሶስተኛው ወዳጁ ንቆና አጥቅቶ ደግሞ የሚወደው ወዳጁ ነበረው ይላል። እስቲ ሁላችሁ ምን አይነት ወዳጅ ነበረው ይህ ሰው? ይህ ባለጸጋ አንደኛ ወዳጁ ምን ነበረ? ከራሱ ምን ብሎ አብልጦ የሚወደው ወዳጁ ነበረው። ሁለተኛው ወዳጁ እንደ ራሱ አድርጎ የሚወደው ወዳጁ ነበረው። ሶስተኛው ወዳጁሳ ንቆና አጥቅቶ ለሰላምታ ብቻ እንዴት አደርክ እንዴት ዋልክ ብቻ የሚለው ወዳጅ ነበረ፣ የውስጡን የማያወራው። አሁን ስትሄዱ ሰው ስታገኙ ደህና አደርክ ትሉ የለ? ምን ይቸግረው ምን ያገኝ ምን ይቸግረው ግን አታውቁም። ያም ሰው አያውቅም። በሰላምታ ብቻ እንዴት አደርክ ብሎም ይሄዳል። እና እንግዲህ አሁን ይህ ባለጸጋ አጥቷል፣ የለውም፣ ሰጥቶ ተቸግሯል። ወደ ማን መሄድ አለበት? በእናንተ ሐሳብ ወደ ማን ነው መሄድ ያለበት? ከራሱ በላይ አብልጦ የሚወደው ወዳጅ አለ። ወደ እግዚአብሔርማ ወደ እግዚአብሔር ነው። ግን ዋናው ነገር ግን ባቀራረብ ከራሱ በላይ አድርጎ የሚወደው ወዳጅ አለ። እንደ ራሱ አድርጎ የሚወደው ወዳጅ አለ። ንቆና አጥቅቶ የሚወደው ወዳጅ አለ። ወደ ማን መሄድ አለበት? ይህ ባለጸጋ ወደ ማን መሄድ አለበት? ከራሱ በላይ አድርጎ ከሚወደው ወዳጁ ሄዶ ችግሩን መግለጽ አለበት ማለት ነው። ስለሆነም ይህ ባለጸጋ ከራሱ አብልጦ ከሚወደው ወዳጁ ሄዶ ገንዘብ እርዳኝ፣ አበድረኝ፣ ስጠኝ፣ ተቸግሬያለሁ ብሎ ጠየቀው። የተሟላ ድጋፍ አላደረገለትም። ምን ሰጠው? አንድ ግርባብ ሰጥቶ ሰደደው። በገጠሩ አንድ አቁማዳ ይባላል። ግርባብ ታውቃላችሁ አይደል? ግርባብ ይባላል። ዛሬ በመዳበሪያ ነው የምትቆጥሩት። ውድማውም ነጭ ሆኖ ነው የሚታይ። አንድ ግርባብ ማለት ውድን ማለት ነው። እህል ሰጥቶ ሰደደው እንጂ ሌላ ምን ማረዳውም ነው። ከራሱ በላይ አድርጎ ነው የሚወደው። ግን የረዳው ጥቂት ነው። የልብ የሚሞላ አይደለም ድጋፉ የደገፈው። ይህን ይዞ እንደገና ወደ ምን ሄደ? እንደ ራሱ አድርጎ የሚወደው ወዳጁ ሄደ ይላል። እንደ ራሱ አድርጎ ከሚወደው ወዳጁ ሄደ። በዚህ ጊዜ ሄዶ ሲጠይቀው ምንም አልሰጠውም፣ አልቅሶ ሸኘው ይላል። እንደ ራሱ አድርጎ ከሚወደው ወዳጁ ምንም የሰጠው ነገር የለም። ምን ብሎ ሸኘው? አልቅሶ ሸኘው እንጂ ምንም ያደረገለት ነገር የለም። እንባ ብቻ ነው የመጸወተው። እንባ ብቻ ነው። ዛሬም ሰው ሲሞት እንባ እንዴት እንደሚወጣልን በቁመናው ማንወደው፣ ሲሞት ግን እንባችን ይወጣል። አንብቶ እንባውን አፍሶ አልቅሶ ሰደደው ይላል። እየሰማችሁ ነው? ምንም የሰጠው ነገር አለ? የለም የለም። አልቅሶ ነው የሰደደው። መጨረሻ ሶስተኛ ወዳጁ ንቆና አጥቅቶ የሚወደው ወዳጁ ነው። እሱ ሄዶ ስመ እግዚአብሔር ጠራ፣ ጠየቀው። እንግዲህ ንቆታል፣ አጥቅቶታል፣ ምንም የለውም። ዛሬ በመንደራችን ምንም አያገኙም፣ ምንም አይለወጡም፣ ምንም አይኖራቸውም ብለን ያሰብናቸው ሰዎች አገር ቦታ ቀይረው ከኛ በላይ ሆነው እናያቸዋለን። እግዚአብሔር የበላዩን በታች ያደርጋል፣ የበታቹን በላይ ያደርጋል። ጊዜ ይጥላል፣ ጊዜ ያነሳል። አንድ ሰው
አያልፍለትም አይሳካለትም ብለን መናቅ አያስፈልግም። ጊዜ አለው፣ ለሁሉ ጊዜ አለው። ለማግኘት ጊዜ አለው፣ ለማጣት ጊዜ አለው፣ ለመሞት ጊዜ አለው፣ ለመኖር ጊዜ አለው፣ ለመፍለስ ለመሰደድ ጊዜ አለው፣ ለመተከል ጊዜ አለው፣ ለመነቀል ጊዜ አለው ብሏል ሰሎሞን። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ተመልከቱት። ለሁሉ ጊዜ አለው። በጊዜ ለኩሉ ሰዓት፣ ለሁሉ ጊዜ አለው። ስለዚህ ንቆና ጠቅቶ የሚወደው ወዳጁ አሁን እንግዲህ እኛ ደግሞ የሰው ጸባይ ነው። በእናንተ አይሆን እንጂ ሰው መቼም ኑሮው ዝቅ ካለ ለሰላምታም እንቀንሳለን። ይታወቃል፣ ባህሪያችን ነው። ያለው ሰው አጃቢው ብዙ ነው። የሌለው ሰው ግን የሚንቀው ብዙ ነው። ያው ታውቁታላችሁ፣ ባህሪያችን ስለሆነ ማለት ነው። ያለው ወጣት አጃቢው ብዙ ነው። በሆቴሉ አብሮ አጅቦት የሚሄደው ኪሱም ሞልቶ ሲያየው ያጅበዋል፣ ያጠጣኛል፣ ያበላኛል ብሎ። ከሌለው ደግሞ ለሰላምታ ይነፍገዋል ማለት ነው። ይንቀዋል፣ ይጠቀጥቀዋል። ይህ የሰው ባህሪ ነው። ነገር ግን እግዚአብሔር ሁሉን ደግሞ አይንቅም። በጊዜው ላይ ይህ ንቆና አጥቅቶ የሚወደው ወዳጁ በል ያለህን የምትፈልገውን ውሰድ ብሎ ቁልፉን ሰጥቶታል። ወርቅ የምትፈልግ ከሆነ ወርቅ፣ ብር የምትፈልግ ከሆነ ብር፣ የፈለግከውን ውሰድ ብሎ የቤቱን ንብረት የፈለግከውን ውሰድ እስከሚበቃ ድረስ ውሰድ ብሎታል። እስቲ እግዚአብሔርን አመስግኑ። ይህ ወዳጅ እንዲህ አይነት መልካም ስራ ለኛ ይጠቅመናል። ዛሬ ከቦታ ቦታ ስትሄዱ ከዚህ መልካም ያደረጋችሁላቸው ሰዎች ሌላ ቦታ ላይ ኑሯቸው ተቀይሮ ተለውጠው ከቤታቸው ሲወስዷችሁ ሲያስተናግዷችሁ ሲደግፏችሁ ታውቋችኋላችሁ። ስለዚህ ክፉ መስራት አይገባምና በል ምንም የፈለከውን አንሳ ውሰድ ብሎ ፈቀደለት ይላል። ደስ ይበላችሁ። በዚህ ብቻም አትቀርም። የንጉሱ ባለሟል ስለሆንኩ እኔም ነገርህን የንጉሱ ባለሟል ነኝ፣ የንጉሱ ባለሟሎችም ደግሞ ወዳጅ ነኝ፣ ነገርህን አቃናልሃለሁ ይላል። አሁን አንድ ሰው አንድ ችግር ገጥሞት ያወቀው የታወቀው ሰው ነው የሚረዳው ወይስ ያላወቀው ሰው ነው የሚረዳው? ሰው እስቲ ንገሩኝ። እስቲ ማን ነው የሚረዳው? ያወቀው ነው ያላወቀው ነው? እንዲያው ሌላው ይቅርና እንዲያው በስራ ሆነ በምታገኙት አጋጣሚ ያወቃችሁ ሰው አይደል የሚረዳችሁ ወይስ የሚያውቃችሁ የሚረዳችሁ? አብዛኛውን የሚያውቃችሁ ሰው ነው የሚረዳችሁ። እና ምን አለ ይህ ንቆና ተንቆና ተጠቅጥቆ የሚወደው ወዳጁ ምን አለ? ከንጉሱም እኔ ባለሟል ነኝ፣ እንደገናም ከኔ በላይ ያሉት ደግሞ የንጉሱ ባለሟሎች ከንጉሱ ጋር የማይለዩት ባለሟሎች የተባሉ ደግሞ ቅርብ አማካሪዎች የንጉሱ ቅርብ አማካሪዎች ናቸው። ከእነሱ ጋርም ወዳጅ ስለሆንኩ ለእነሱ ነግርልሃለሁ፣ ለአንተም እነሱ ይነግሩልሃል፣ ነገርህ ይቃናልሃል፣ አይዞ በሕይወት ትኖራለህ ብሎ ይህን ተስፋ ሰጥቶታል። ይህን ያደረገ እግዚአብሔር አምላካችን ሲያመስግኑ፣ አዎ ጎደሏችሁ ይሙላ፣ ጎደሏችሁ ይሙላ። የሚያቃና ሰው ይስጣችሁ። የዘበጠውን የጎበጠውን ብዙ ባለ ጉዳይ ናችሁ፣ ባለ ጉዳዩ ይበዛል። በምኑም ትቆማላችሁ። ዋናው ነገራችሁን የሚያቃና ሰው ይስጣችሁ። በውስጥ የሚያቃና ሰው ይስጣችሁ። ሰውን የሚሰጥ እግዚአብሔር ነው። ሰው ይስጣችሁ ነገራችሁ የሚያቃና ሰው። በዚህ የፈለገውን ይዞ ሄዷል፣ ነገሩም ተቃንቶለታል ይባላል። አሁን ወደ ዝርዝር ሐሳቡ ስመጣ ንጉሱ ማን ነው፣ ባለጸጋው ማን ነው የሚለውን ማየት ያስፈልጋል። ንጉሱ ማን ነው? እናንተ ንገሩኝ። ያስጠራው ንጉስ ማን ነው? መድኃኔ ዓለም ነው ንጉሱ። ባለጸጋውን አስጠራው አይደል ያለው? ባለጸጋውን ንጉሱ ጠራው አስጠራው አይደል ያለ?
ምንም ቢከብሩ ምንም ባለጸጋ ቢሆኑ ሀብታም ቢሆኑ ሞት ይቀራል አይቀርም? መጨረሻ ሀብታምን የተውበት ሰዓት አለ? ሀብታምን ትቷል? በገንዘብ ከሞት የቀረሰው አለ? በሀብት የቀረሰው አለ? በጉቦ ከሞት የቀረሰው አለ? የለም። ባለፈውም እንኳን እንዲያው በጣም ይገርመኛል። አንድ ጊዜ መቼም እንግዲህ እግዚአብሔር ይወቀው ኮሮና መጣ ተብሎ ሲወራ የሞተው በጣም ሀብታሙ ነው። ይገርማቸዋል። እዚህ ኮብሉ ላይ ተኝተው የሚውሉት ድሆች ግን አልሞቱም። የሚገርመው ነገር እኮ አሁን እና ሞት አይቀርም። ቢበለጽጉ ሀብት ቢያገኙ ቢያጌጡ ቢረግጡ ሞት አይቀርም። ስለዚህ ንጉሡ አስጠራው ነው። ንጉሡ መድኃኔ ዓለም ሀብታምንም አይፈራም፣ ደሃንም አይፈራም። ሁሉም ያልፋል። ደግነቱ ሰው ባይሞት ኑሮ እንዲያው ቁጭቱ ቁርቋሬው በጣም ሆደ ባሻ ሆኖ ነበር። ግን ይሞታል ያ ሰው። ንጉሡ ማስጠራቱ ሰውን እግዚአብሔር ከሞት ማስጠራቱ በሞት ማስጠራቱ ነው። ሀብቱ እንዳለ መኪናው እንዳለ ያው እንግዲህ አሁን ሞት ለእናንተ አዲሳችሁ አይደለም። ሀብታሙ ይሞታል፣ አርቲስቱ ይሞታል፣ የሚቀር የለም። ለዛ ነው በቁመናችሁ እወቁበት፣ ገንዘባችሁን እወቁበት የተባልነው ለዛ ነው እንጂ ገንዘብ ከሞት የሚያስቀር ኑሮ ብዙ ነገር ይሆን ነበር። ታዩታላችሁ። አጥራችሁ አንዳንድ ሰዎች ሌባ ይወስድብናል ብለው አጥር ያጥራሉ፣ እሾህ አጥር ያጥራሉ። ሞትን ግን ማስቀረት በአጥር አይቻልም። ሾልኮ ነው የሚመጣ፣ ቅጽበታዊ ነው። ያ ከሚሆን ራሳችን አውቀን ተረጋግተን ለእግዚአብሔር የሚያስፈልገውን ገንዘባችን ለእግዚአብሔር ማድረግ ይገባል። ስለዚህ አሁን አይዟችሁ፣ እናንተ ተስፋ እየቆረጣችሁ ሳይሆን አሁን ይህን ቃል ያነሳውበት ምክንያት በጣም በገንዘባችሁ ላይ እየሰራችሁበት ነው። እማሰሩ ካላችሁ በገንዘባችሁ ላይ ለማወቅ ያብቃችሁ። ሁሉም ያልፋል። የሳሎን ወንበር አብሮ አይቀበርም። ሳጥኑ አብሮ አይቀበርም። ወርቁ አብሮ አይቀበርም። የሙት የለው መብት ይባላል። ሰው ከሞተ በኋላ ቤቴ ነው ማለት አይቻልም። አስከሬኑን አንድ ሳምንት ማስቀመጥ አይቻልም። በራሱ ቤት ማዘዝ አይችልም። ከሞተ በኋላ አዛዡ ሌላ ነው። እንዲያውም አሁን ዛሬ እልቅሶ ሲሆን ቄሶቹ ቀሩብን፣ ቶሎ ኑልን ለመቅበር እንንደፋደፋለን፣ ለማኖር ግን አንሞክርም። ስለዚህ ሁሉም አይቀርም፣ ይሞታል። እኔ በሚገባኝ ነው የምነግራችሁ። በቁመናችን ስራ እንስራ። ከሞትነ በኋላ አይሆንም። ኑዛዜ እንኳን ተናዘን ለቤተ ክርስቲያን ይህ ይሰጥልኝ ብለን ብንናዘዝ ቋሚ ብልጥ ነው ይባላል። ለራሱ ያስቀራል። አይን እያለን አይምሮ እያለን ጉልበት እያለን ኃይል እያለን የሚሆነውን ማድረግ ራሳችን ይገባል እንጂ ማንም ሰው እኛ ያለውን አያስተካክልልንም። የሙት የለው መብት ተብሏል ባላዘር ታሪክ ላይ ማለት ነው። እየሰማችሁ ነው። ማንም አብሮ የሚሄድ የለም። ማንም አብሮ የሚሄድ የለም። አንድ ሰናየ ዝክር የሚባል ገንዘብ ወዳጅ ነበረ። ማን ይባላል? ሰናየ ዝክር ይባላል። በያዕቆብ መልእክት ምዕራፍ 5 ቁጥር 2 ላይ ባለው ሀተታ ላይ እናንተ ባለጸጎች ወዮላችሁ፣ ወርቃችሁ ዛገ፣ ልብሳችሁን ብል በላው፣ ከሳጥናችሁ ያለውን ልብስ እንኳን አታውቁትም። ሰው ልብሱን አሁን የሚያውቅ ሰው አለ? እንግዲህ እኔ ቤቴ እንግዲህ ካልሆነ በስተቀር አሁን ያውቃል። ስንት ሰሚዝ እንዳለ፣ ስንት ኮት እንዳለ፣ ስንት ጋቢ እንዳለ፣ ስንት ወርቅ እንዳለ፣ ስንት ብር እንዳለ፣ ስንት መሳሪያ እንዳለ የሚያውቅ ሰው አለ አሁን? ሌላው ይቅርና እንዲያው የሚለብሰውን ጫማ የሚያውቅ ሰው አለ አሁን? ጫማ ቦታ ላይ ታስቀምጣላችሁ፣ ግን ስንት ጫማ እንዳለ ታውቃላችሁ? እናውቃለን ማለት ነው። እስቲ ንገሩኝ። አውቀዋለሁ ልብስ የሚል ሰው እስቲ አሁን ጀግና የሆነ ይመልስልኝ። አታውቁትም ቁጥሩ ስንት እንደሆነ። እንግዲህ አሁን እዚህ ላይ ደግሞ ሂሳብ ስሩ እያልኳችሁ አይደለም። ዋናው ትልቁ ትርፍ የሆነው እናንተ ልብሳችሁን አትርፋችሁ ልብሳችሁ ብልበላው ወርቃችሁ ዛገ ይላል። በዚህ ታሪክ ላይ ሰናየ ዝክር ይባላል ስሙ። እስቲ ተናገሩት ስሙን።
ሰናየ ዝክር በሉ እስቲ ይሰማችኋል። እና ገንዘብ ወዳጅ ነው። ምን ብሎ ተናዘዘ? ስሞት ወርቁ ማብራችሁ እንድትቀብሩኝ አስከሬነ ጋር ወርቁ አብሮ እንዲቀበሩ አዘዛቸው። ልጆቹንም ቤተሰቡንም። ያሳዝናል እኮ አብሮ እንዲቀበር ወርቄ ጌጤ አብሮ እንዲቀበር አለ። ያድናል? ጌጥ በመንግስተ ሰማያት ያድናል? አያድንም። መጨረሻ ላይ ምን ሆነ መሰላችሁ? ልክ ሥርዓተ ቀብሩ ተፈጽሞ በሶስተኛው ቀን መቃብሩ ሲነድ ታይቷል። የተቀበረው አስከሬን መቃብሩ በሶስተኛው ቀን ነደደ። አሁን ሰው ደግሞ እንደምታውቁት እግዚአብሔር እንዳደረገው ያድርገው ማለት ጥሩ ነበረ። አሁን ማየት አለብን ብለው ከመቃብሩ ሄዱ። መቃብሩ ቢቆፈር በሶስተኛ ቀኑ አንገቱ በታች ያለው አስከሬኑ በሙሉ እንዳለ አመድ ሆኖ ጭንቅላቱ ብቻ ቀርቶ አይተዋል ማለት ነው። አንዳንድ ሰዎች የሚያደርጉት ነገር ነው። ወርቅ አብሮ ይቀበር፣ ልክ አብሮ እንደሚቀበር አድርገው ባዷቸውን መዳቸውን ረስተው የሚያስቡ ሰዎች አሉ። አንድ ገጥሞኛል። አንድ ሰው ሲቀበር ጠጅ በብር ሊያርጋችሁ ሲቀበር እዚያ ላይ ድፉልኝ ብሎ የሚደፉ ሰዎች አይቼ ከልክያለሁ። ከዚህ ሀገር መጣው ማለት ነው። ማን እንደሆነ አልናገርም፣ ቄስ ስለሆንኩ ማለት ነው። እና በጣም ጠጅ አቤቱ ጠጅ አይመትርም ነበር። ጠጅ ወዳጅ ነበር ሰውየው መሰለኝ። እና በብርሌ ጠጁ በብርሌ ከመቃብሩ እንዲደፋ ማለት ነው። እንግዲህ አሁን ጠጅ ያስምራል፣ ጠጅ ያጸድቃል፣ ያው ለፈልፋል፣ ያለ ልክ ያናግራል እንጂ ጠጅ ያሰክራል እንጂ እንዴት ያድናል? እስከዚህ ድረስ አስተሳሰባለ ማለት ነው። እኔ በሚገባይ ግን አሁን እቺ ጥቁር ልብሴ አብራ አትቀበርም። እየሰማችሁ ነው? ለቁመና ብቻ ለስጋ መሸፈኛ ናት እንጂ እቺ አብራ አትቀበርም። ይለቃል፣ ይሄ ይወገዳል። እኔ አላዝም፣ ሌላ አዛዥ አለ። ማን ነው የሚቀርበው? ሰሌን ነው። ማን ነው የሚቀርበው? አቦጀዴ ነው። ሌላ የሚቀርብ የለውም። እንዲያው በእውነት በገባይ ልንገራችሁ ብዬ ነው። እንዲያው እንዲህ ስላችሁ ደግሞ አንድ ቀን አገር ለቃችሁ እንድታሩም አልፈልግም። ዋናው እስቡበት። በቁመና የሚሰሩ ስራዎች በቁመና በገንዘብ ላይ ማወቅ ያስፈልጋል ነው። እንግዲህ ንጉሱ መድኃኔ ዓለም ነው። ባለጸጋው ሰው ነው። ሰው ባለጸጋ ነው። እንደው እኮ መታደል እንደ ሰው ያለ እኮ የከበረ የለም። ባለጸጋ መድኃኔ ዓለም የተዋሃደው የመድኃኔ ዓለም ስጋ የተዋሃደ መድኃኔ ዓለም ከሰው ባህሪ ነው። የሰውን ባህሪ ነው ገንዘብ ያደረገ። የእንስሳት ባህሪ ገንዘብ አላደረገም። የእኛን ባህሪ ነው ገንዘብ ያደረገ። አትይቶርሶ ነሳ አርያ ገብር ባህሪውን ዝቅ አድርጎ የተገዥ ባህሪን ገንዘብ ያደረገ ኩስቲ ሲመድኃኔ ዓለምን አመስግኑት። የእኛን ባህሪ እኮ ነው ገንዘብ ያደረገ። የፈረስ የአህያ የበሬ የላም አይደለም፣ የበግ የፍየል እኮ አይደለም። የሰውን ባህሪ ነው ገንዘብ ያደረገ። እንዲህ አይነት እኮ ባለጸጋ ነው ሰው ማለት እኮ። በራሱ ደህየን በራሳችን ደህየን እንጂ ስንፈጠር እኮ ንጻ ጠባይ አላደፈብንም ማለት ነው። እንግዲህ ንጻ ጠባይ ያላደፈበት ሰው ሀብታም ባለጸጋ ይባላል ማለት ነው። ባለጸጋ በምን ከእንስሳት የሚለየው ሰው በምንድን ነው? ባስተሳሰቡ ነው። ባስተሳሰብ ባለጸጋ ነው ሰው። እና ባለጸጋ የተባለው ሰው ነው። ንጉሥ የተባለው መድኃኔ ዓለም ነው። ማስጠራቱ በሞት ማስጠራቱ። ዛሬ ሰው ሙቷል አልሞተም? አይደለም። አይው እንግዲህ መድኃኔ ዓለም የሚያስጠራው ነገም ደግሞ የኛ ወረፋ ይደርሳል። ከዛ በፊት ልናውቀው የሚገባ ነገር ማወቅ መቻል አለብን። አሁን ዛሬ የሚገነዙት አባት አስከሬናቸው ኮታቸው አብሮ ይሄዳል። በኮት ይገነዛሉ፣ በጋቢ ይገነዛሉ፣ በጋቢ ይገነዛሉ። ሌላውን በምን ይገነዛሉ? ሰሌን ነው መጀመሪያው እኮ የሚመጣው ልብሱ ይሄ ነው። ወንበር ይዘው አይሄዱ፣ ሳጥን ይዘው አይሄዱ፣ የቤት ዕቃ ይዘው አይሄዱ። ባዷቸውን ነው የሚሄዱ። ከቤታቸው የሚሰነብት የለም። የሚሰራው ፎቅ አንድ ቀን እንኳን ሞት ቢመጣ አይደለም ቤተሰቡ ቀርቶ ታውቁታላችሁ። አስተባባሪው በገዛ ቤቱ ይረፍ ሳምንት ይቀመጥ ቢባል ተሎ አንሱልን ነው። ሌላው ይቅርና ሰራተኞቹም ለጽዳት ተሎ አስከሬኑ መነሳት አለባት ብላ እንደምትፈር ታውቃላችሁ። ስለዚህ ከቀረ ሁሉም ቀረ ማለት ነው። ከቀረ ይቀራል።
ሲቀር ይቀራል ትሎ የለ እናቶቻችን። ሲቀር ምን ይላል? ይቀራል። ይሄ ነው የማይቀረውን ስራ ስሩን የተባልነውና እንግዲህ ከራሱ በላይ አድርጎ የሚወደው ወዳጁ የተባለ ማን ነው? ገንዘብ ነው። ገንዘብ አምላኪዎች አለን ብዙ። ራሱ በላይ አድርጎ የሚወደው ወዳጁ ገንዘቤ ይኑር እንጂ ያገኘ ይቀብረኛል፣ በገንዘቤ እፈታለሁ። እንደ ገንዘብ እኮ ካልታወቀበት እኮ ከንቱ ይቀራል። ሰው ከሌለስ ገንዘቡ ከንቱ ነው የሚቀረው። በገንዘቤ ገንዘብ የልብ ራስ ነው የሚሉ ሰዎች አሉ። ደግሞ የልብ ራስ ነው ደግሞ የልብ ግርም ባሉ የልብ ራስ ነው። ገንዘብ ካለ በሰማይ መንገድ አለ ይላሉ። እኔ ይመስለኛል ለዚህ ሪፖርት ተሳፍረው አዲስ አበባ መሄዱ መሰለ የሚሉት እነሱ። ይህን ትርጉም እንደዚያ ነው የሚሉት። ሪፖርት ተሳፍረው አዲስ አበባ ሲሄዱ ገንዘብ ካለ በሰማይ መንገድ ካለ ነው። እና አሁንም እኮ ይህ ገንዘብ በግድ የሚወጣ ገንዘብ ነው። በመኪና አስተዱ የነበረው ቀረ። በሰማይ መንገድ አለ የሚባለው እኮ ሰጥቶ መጽቶ ለቤተ ክርስቲያን አበርክቶ ስራ ሰርቶ ሲሄዱበት ነው። ገንዘብ በሰማይ መንገድ አለ የሚባለው በነ ገብረ ክርስቶስ በነ አቡነ አረጋዊ መንገድ መሄድ ሲቻል ነው እንጂ ይህ በአውሮፕላን ምንበረው እንዳይመስላችሁ ማለት ነው። እና አልታወቀበት ሰው ከሌለ ገንዘብ ምን ያደርጋል? ብቻውን ገንዘብ ሰው የሌላቸው ሰዎች እኮ ነው ዛሬ ገንዘብ ብቻ አላዳናቸውም። 100 ሺህ ብር ይዞ ሆስፒታል ላይ ለምን ሰው ይሞታል? ሐኪም ከቦት ለምን ይሞታል ሰው? ስለዚህ እግዚአብሔር ማመን ለእግዚአብሔር የሚሆነውን ማስቀደም ይገባል ነው። እና ሄደ ጠየቀው። ሲጠይቀው አንድ ግርባብ ሰጥቶ ሰደደው ነው የሚለው። ያው እንግዲህ ሲባል ምንድነው? ለከፈን ያክል ነው ሰጥቶ ሰደደው። ለከፈን ያክል ወይም ደግሞ ሰውየው ወደ ጦርነት ሲገባ ለገዳም ይሰጣል። ከገዳም አኑሮ ገንዘቡን ይሄዳል ነው የሰጠው። ለከፈን ያክል ነው። ዛሬም መናንያኖች ለከፈን ያክል ልብስ ከያዙ ይበቃናል ይላሉ። የዕለት እንጀራችን ስጠን ብለው ይለምናሉ። ለከፈን ያክል ሰጥቶታል ነው። ከራሱ እንደ ራሱ አድርጎ የሚወደው ወዳጁ ደግሞ ምን ሆነ? አልቅሶ ሸኘው ብያችኋለሁ። አሁን ዛሬ የሞቱት አባት መጨረሻ ላይ ሰው ከማርገጃው ይደርስና ስርዓተ ቀብሩ ተፈጽሟል አፈር አልብሱ ሲባል እነማናቸው የሚሄዱ? እነማናቸው የሚሄዱ? ሚስት ትሄዳለች፣ ልጆች ይሄዳሉ፣ አቅራብ ዘመዶች ይሄዳሉ እንጂ ለቀብር የሄደው ሰው ሁላ ወደ መቃብሩ አይሄድም። ትክክል ነኝ አይደለሁም? አልቅሰው ይሸኙታል ነው። ቤተሰብ ናቸው። አልቅሰው ይሸኙታል። መጨረሻ ሰው ሲወለድ ያለቅሳል። ያቺ የልቅሶ ሰዓት በመቃብር ትደገማለች ነው። ቅዱስ አትናቴዎስ እንደተናገረው መጀመሪያ ሲወለድ ሰው ያለቅሳል። ሳያለቅስ የሚወለድ ሕፃን የለም። እኔ ማልቀሼ ሊሆን ይችላል አላውቀውም እንጂ እናንተ ወላጆች ታውቁታላችሁ። ያለቅሳል ልጅ አያለቅስም? ያለቅሳል። ያቺ ልቅሶ ዛሬ ስርዓተ ቀብር ሲፈጸም ደግማ ትለቀሳለች። እናት ማህፀን ስንወጣ እንደምናለቅሰው ሁሉ ወደ አፈር ወደ መሬት ማህፀን ስንገባ ደግሞ እናለቅሳለን ማለት ነው። ክብር ለድንግል ማርያም ይደረሳት። ይህ ነው የመጨረሻው አረፍ በሉ ትንሽ እንዳይደክማችሁ። የመጨረሻው ያለውን ሁላ ውሰድ፣ ቁልፉን ውሰድ፣ የፈለከውን ከፍተው ውሰድ፣ ከሳጥኑ ግባ፣ ከብሩ ቦታ ግባ፣ ከወርቁ ቦታ ግባና ውሰድ፣ እስከሚበቃ ውሰድ ያለው ንቆና ጥቅቶ ወዳጁ የሚወደው ወዳጁ ማን ነው? ምጽዋት ስጦታ ይባላል። ምጽዋት ስጦታ ይባላል። ፍሬሁ ለብሲ ምጽዋት ውእቱ ይላል ሶሎሞን። የሰው ፍሬ ነገሩ ምጽዋት መመጽወት ነው ይላል። ፍሬ ነገሩ እንደገና ደግሞ ከንጉሱ ጋር ባለሟል ነኝ ነገርህን አቃናልሃለሁ ያለው ምጽዋት ነገርን ያቃናል። የሰጠ ሰው አይጎዳም፣ ያልሰጠ ሰው ነው የሚጎዳ። በዚህ ቤተ ክርስቲያን ላይ
እጁን ያሳረፈ ሰው አሻራውን ያሳረፈ ሰው አይቆረቁረው። ያልሰጠ ሰው ነገ ምርቃኑ ሲደርስ ይቆረቁረዋል። ከወዲሁ መሳተፍ ያስፈልጋል። ነገራችን የሚያቀና ምጽዋት ነው። በምጽዋት ወበሃይማኖት ይሰረይ ኩሉ ኃጢአት ይላል ቅዱስ ጳውሎስ። በሃይማኖትና በምጽዋት ኃጢአት ይደመሰሳል ይላል። ደስ ይበላችሁ፣ ኃጢአት ይደመሰሳል። ትላንትና በጉልበት ያልዋላችሁ ጉልበታችሁን ያልሰጣችሁ ሰዎች ገንዘብ ሰጣችሁ። ስለዚህ እንደ ጉልበት ይቆጠርላችኋል። ደስ ይበላችሁ ደካሞች ካላችሁ። የባለሟሎቹ የሱ ባለሟሎችም ለኔ ወዳጆች ናቸው ለነሱ እነግርልሃለሁ ብሎ ምጽዋት ሲናገር የእግዚአብሔር ባለሟሎች እነማን ናቸው? እና አቡነ ገብረ ክርስቶስ ናቸው እና አቡነ አረጋዊ ናቸው። የእግዚአብሔር ባለሟሎች ለእግዚአብሔር ቅርብ ተጠሪ እነሱ ናቸው። ምጽዋት በመላእክት በነቢያት በሐዋርያት በጻድቃን በሰማዕታት ስም ይመጸወታል። በአቡነ አረጋዊ ስም በገብረ ክርስቶስ ስም ይመጸወታል። አባታችን አቡነ አረጋዊ ሞት አልቀመሱም፣ ተሰውረው ነው ያሉ። በሕይወት እንዳሉ ነው በብሔረ ሕያዋን ያሉ። አቡነ ገብረ ክርስቶስ ከደመቀ ቤታቸው ከሞቀ ቤታቸው ከአባታቸው ከንጉሱ ከእናታቸው ከአባታቸው ከንጉስ ቴዎዶስዮስ ከእናታቸው ከንግስት መርኬዛ ከዛ ቤት ወጥተው ለ15 ዓመት ለ30 ዓመት በተጋድሎ የኖሩ አባት ናቸው። በትዕግስት የኖሩ አባት ናቸው። እና አቡነ ያሳይ ሸዋ ጽላልሽ የተወለዱ ናቸው። ኢትዮጵያ የተወለዱ ናቸው አባቶቻችን። ስለዚህ በእነሱ ስም የእግዚአብሔር ባለሟሎች ናቸው። እኛ ያለ ቅዱሳን አይሳካልንም። ልብ ብላችሁ ወቁ። ያለ ጻድቃን እኛ የለንም። ያለ ድንግል ማርያም የለንም። ሕይወታችን ይቋረጣል። ያለ መላእክት እኛ የለንም። ያለ ጻድቃን እኛ የለንም። ያለ ሰማዕታት እኛ የለንም። በእነሱ ባለሟልነት ነው የኛ ደካማነት ቢታይም ስለ እነሱ ብለህ ስለ አቡነ አረጋዊ ብለህ ስለ አቡነ ገብረ ክርስቶስ ብለህ እርዳን እገዘን ብለን ስንለምነው እኛ ስንርቅ እነሱ በጣም የቀረቡ በመሆናቸው እኛ ወደ እነሱ ብንለምን እነሱ ያማልዱናል ነው። አንዳንድ ሰው ደፋር ሰው ስላለ በዚህ ዓለም ትላንትና ሌባ ብሎ የተሳደበ ሰው ሌባ ብሎ የሰደበውን ሰውዬ ጧት መጥቶ ቤቱን አንኳኩቶ ወንድሜ ይቅር በለኝ ብለው በጣም ይቆጣል። የባሰ ማለት ነው። ምንድነው የሚለው? ምን አይነት ደፋር አይኑን በጨው ያሸነው ደሞ ትላንት እንዲያርጎ ሰርቦይ ደሞ ዛሬ ይቅር ይበለኝ ይላል ብሎ ያ ሰው ቁጣውን ያሰፋል ያበዛል ማለት ነው። ስለዚህ ብልሁ ሰው ምን ይላል? ትላንትና ወንድሜን አስቀይሜው እባክህ አንተ ጋር ይቀርባልና እባክህ አሸማግለኝ አማልደኝ እባክህ ጠይቅልኝ ብሎ ሲለው በዚያ በጓደኛው በወዳጁ ይታለላል አይደል? ሽማግሌ የሚመለመል በሚገባው ሰው አይደል? በማይገባው ሰው ይሄዳል ሽምግልና። ስለዚህ እኛ ከምንነግረው እና አቡነ ገብረ ክርስቶስ እና አቡነ አረጋዊ ቢነግሩት እግዚአብሔር ስለሚሰማ ስለነሱ ብለህ ስለ ቅዱሳን ብለህ ማረን ልንል ይገባል። እየሰማችሁ ነው? ያ ነው እና አንዳንዴ ስለ ካህናት ብለህ ስለ ዲያቆናት ብለህ ስለ ቤተ ክርስቲያኒቱ ያስተዳደር መዋቅር ስለነሱ ቤተ ክርስቲያኗን ስለሚመሯት ብለህ ስለሚቀደሱት ካህናት ብለህ እኛን ማረን ብንል ይመረናል እግዚአብሔር ማለት ነው። አንዳንድ ሰዎች እኔ ኃጢአቴን ለእግዚአብሔር ነው የምናገር እንጂ ለቄስ አልናገርም የሚሉ ሰዎች ስለተነሱ እግዚአብሔርማ ስትሰራው አይቼ ይሄን ይልሃል። እንዳትታለል ለእግዚአብሔር ነግራለሁ ብለህ አታሞኝ። ዛሬ አባይ እየተገደበ ነው ብሎ ቢነግርህ ወይም ተገድቧል ብሎ አንኳኩቶ በር ቢነግርህ ምን ነካህ ነው የምትለው። የሚያውቀውን ነገር አድንቀ ብትናገር የት ኑረሃል ነው የምትል። አገር የለም ነው የምትል። አገር ቀርቶ ዓለም ያውቀዋል። በዛ ምሳሌ ያዙ እና እግዚአብሔርን ብንናገር ስትሰራው አይቼ የለም ምን ትነግረኛለህ ማለቱ አይቀርም እና በቅዱሳኑ በረከት እንግዲህ ይህ ባለጸጋ በነሱ በምጽዋት
ነገሩ እንደተቃናለት በስጦታ ነገሩ እንደተቃናለት መጨረሻ ላይ ደግሞ ልጅ ወዳጅ ብሎ መድኃኔዓለም እንደሚቀበለን ሰርተን በገንዘባችን በጉልበታችን ልናልፍ ይገባል። በጣም አሁን ይህን ርዕስ ያነሳውበት ምክንያት ትላንትና በፊትም በተደረገው ነገር ደስ ስላለኝ ነው። ትላንትናም በጣም ደስ ስላለኝ ነው። እንደዚህ ነው መኖር ማለት እንደዚህ ነው። አለበለዚያ ግን አለመኖር ይሻላል። በቁመናው ሰው ካልሰራ በሚያልፈው ገንዘብ ሲል በሚያልፈው ጉልበት ያልፋል። አትጠራጠሩ። አንዳንድ ሰዎች ታመው ይነግሩኛል። አይ እንደው ወይኔ ድሮ ቀረ ጉልበት የለ እግዚአብሔር ሳልሰጠው ቀርቼ እንደዚህ ሁኜ እያሉ የሚቆረቆሩ ስላሉ ወጣቶች ልጆቻችሁን ጉልበታችሁ የሚያልፈው ገንዘብ የተባለ ጉልበት ነው፣ ኃይል ነው። ጉልበታችሁን ለእግዚአብሔር አፍሱ። ለእግዚአብሔር ያፈሰሰ ወጣት ጉልበቱን ነገም አጥቂ የለውም፣ ተጠቂ አይሆንም፣ አጥቂ ነው የሚሆን። ጉልበታችሁን ለእግዚአብሔር አስገዙ። ከምንም በላይ በሚለው ቤተክርስቲያን በምትለው በምታዘን ስርዓት ማገልገል ጉልበታችሁን መስጠት ትልቅ ገንዘብ ነው እና በኋላ ይገልጹላችኋል ምን ያክል ትላንት ስንት ገንዘብ አድናችሁ እንደዋላችሁ ስንት ወጭ አድናችሁ እንደዋላችሁ ይገልጹላችኋል። ስለዚህ ዋነሂ እብለክሙ ግበሩ አይርክተ እምነዋያ መጻ እውነት ነግራችኋለሁ እኔ ናችኋለሁ በሚያልፈው ገንዘባችሁ ወዳጅ ግዙበት ተብለዋል። እና አባቶቻችን እንደምታውቁት ነገስታቱ ቤተክርስቲያን ሰርተው ነው ያለፉ። እና አፄ ፋሲል እና አፄ ዮሐንስ እና አድያም ሰገድ ኢያሱ እነ እቴጌ ምንትዋብ እነ መናኔ መንግስት ንጉሥ ተክለ ሃይማኖት ጎንደር ላይ እና አፄ ፋሲል ሰባቱን አድባራት ፊት ሚካኤልን ፊት አቦን አደባባይ ኢየሱስን ግምጃ ቤት ማርያምን እልፍ ጊዮርጊስ በዛ በቆባ አስጥሉ በኩል የምታልፉበትን እልፍ ጊዮርጊስን መድኃኔዓለምን ቅዱስ ገብርኤልን ሰባቱን አብያተ ክርስቲያናት አፄ ፋሲል ሰርቶ ነው ያለፈ። ስሙ ዛሬው የሚነገረው ሰርቶ ስላለፈ ነው። የአፄ ፋሲልን አምላክ አመስግኑ። እግዚአብሔርን አመስግኑ። እነ ባታን መናኔ መንግስት ንጉሥ ተክለ ሃይማኖት ባታን አባጃሌ ተክለ ሃይማኖትን አደባባይ ተክለ ሃይማኖትን ቅዱስ ቂርቆስን መናኔ መንግስት ንጉሥ ተክለ ሃይማኖት ናቸው ያሰሩት በዘመናቸው። መጨረሻ ላይ ምን ሆኗል ያለችው እንደሆነ ንግስናው ይበቃኛል በቃይ ብለው ያለውን ዘውዳቸውን አውልቀው ዋልድባ ገብተው ቆብ ደብተው ሰቋር ዋልድባ ግብር አርቃጭ ሆነው ነው የሞቱት። መናኔ መንግስት ንጉሥ ተክለ ሃይማኖት እነ እቴጌ ምንትዋብ ቁስቋምን ያሰሩ እነሱ ናቸው። እና አባቶቻችን መከተል ያስፈልጋል። እና አድያም ሰገድ ኢያሱ ደብረ ብርሃን ስላሴን እንግዲህ ብዙ ናቸው። ሌላ ጊዜ ማስታወሻ ይዛችሁ በቅደም ከተል እስከምነግራችሁ ድረስ አሁን በቅርቡ እነሜቴ እናታችን እና በቄለሽ ስንት ስራ ሰርተው ነው በጎንደር በጭልጋ ዋልድባ ገብተው ያረፉ። አባቶቻችን መምሰል እናቶቻችን መምሰል ያስፈልጋል። ለቤተ ክርስቲያን ሰርቶ ማለፍ ድንቅ አይደለም፣ ይገባል ነው አይገባም? ለቤተ ክርስቲያን ማገልገል ግዴታችሁ ነው። ትላንት በነበረው በምሰሙት በአሩሲ ቤተ ክርስቲያን ተቃጠለች ተባለ። ታላቅ ቤተ ክርስቲያን ሊሰሩ ወጣቱ ተሰልፏል፣ ህዝቡ ተሰልፏል። ቤተ ክርስቲያን አትጠፋም፣ ደስ ይበላችሁ፣ አትጠፋም፣ ትቀጥላለች። የፍም እሳት ናት። እስከዚህ ድረስ ነው አሁን ባለኝ ኢንፎርሜሽን። በበለጠ ሊሰሩት ተዘጋጅተዋል። ቤተ ክርስቲያን አትጠፋም፣ የሚያጠፏት ይጠፋሉ እንጂ ቤተ ክርስቲያን አትጠፋም። እስከ መጨረሻው ሕያው ሁና ትኖራለች ቤተ ክርስቲያን። ደስ ይበላችሁ። የቤተ ክርስቲያን መቃጠል የሚቃጠለው አቃጣዩ ነው እንጂ ቤተ ክርስቲያኒቱ አትቃጠልም። መንፈስ ቅዱስ አላት፣ ከሳት በላይ የሆነ መንፈስ ቅዱስ። ነገ ፍርድ ትሰጣለች። እንዲህ ብላ አትቀርም ቤተ ክርስቲያኒቱ። እናንተም አንገታችሁን ደፍታችሁ አትቀሩም። እግዚአብሔር ፈራጅ ነው። እግዚአብሔር ያአምር ገቢረ ፍትሕ፣ እግዚአብሔር ፍርድ በማድረግ የታወቀ ነው። ስለዚህ ነቅታችሁ በርታችሁ ልትሰሩ ይገባል። በሚያልፈው ገንዘባችሁ ላይ ወዳጅ ግዙበት የተባለውና ገንዘባችን አውቀን አደራጅተን ያለን ኃይል ተጠቅመን ቤተ ክርስቲያናችን ፈጽመን ለበረከት እንዲያበቃን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።
በአባታችን ላይ አድሮ የመከረን የገሰጸን ያስተማረን የአባቶቻችን አምላክ የእኛም አምላካችን እግዚአብሔር ይክበር ይመስገን ብላችሁ እግዚአብሔርን አመስግኑ። አባታችን መምህራችን ለመምህር ቆሞስ አባ ብርሃነ መስቀል ደርበው የአገልግሎት ዘመናቸውን ያርዝምልን ብላችሁ አመስግኑ እግዚአብሔርን። በእድሜ በጸጋ ያቆይልን። እንደነዚህ ያሉትን አባቶቻችን ይጠብቅልን። እንግዲህ በሰማነው ልክ በተማርነው ልክ ከልቦናችን አሳድረን በአይምሮ በልጽገን እንድንገኝ 30፣ 60፣ 100 ያማረ ፍሬ እንድናፈራ ያስፈልጋልና መስባት ብቻ ሳይሆን ሰምቶ ወደ ተግባር መቀየር መለወጥ አለብን። እግዚአብሔር አምላክ ትናንት የጠፋነውን ትናንት የጠፋብንን አይምሯችን ይመልስልን። አሁን ቀጥታ ወደ ቤተ ክርስቲያኑ መልእክት ወስዳችኋለሁ። ወንድማችን የቤተ ክርስቲያኒቱ አሰሪ ኮሚቴ አባል የሆነው መምህር ስለሽ ያቀርብልናል። ወደሱ ወስዳችኋለሁ። ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምንሰነበታችሁ፣ እንደምን አደራችሁ? እግዚአብሔር የተመሰገነ ይሁን። አባታችንም እግዚአብሔር ይስጥልን፣ ቃሎት ያሰማልን። በሚያልፍ ገንዘብ የማያልፍ ስም በሚል ርዕስ ሰፋ አድርገው አስተምረውናል። እግዚአብሔር ይስጥልን፣ ቃሎት ያሰማልን፣ የአገልግሎት ያዝምልን። ከዚህ በመቀጠል ትናንትናው የቤተክርስቲያናችን የአርማታ ሙሊ ሲሰራ ነበረ። ህዝበ ክርስቲያኑ በጣም በሰፊ ተሳትፎ ከፍተኛ ድርሻ አድርገዋል። በገንዘብ በጉልበት በአይነት ከፍተኛ አስተዋጽኦ አድርገዋል። እነዚህን በቅደም ተከተል ለማቅረብ አድርጋለሁ። እነዚህ የእናንተን ስራ ስለሆነ በጽሁፍ መልክ የሚቀርበው በጽናት እንድታዳምጡን በእግዚአብሔር ስም ጥሪያችን እናስተላልፋለን። እሺ፣ በ13/10/2018 በአርማት ስራ የተሰማሩት የህዝብ ክርስቲያን ብዛት ከ500 በላይ ይሆናል። አንደኛ አባ ሳሙኤል ኮንዶሚኒየም 22 ብሎኮች እንጀራ፣ ጠላ፣ ሽሮ እንዲሁም የጉልበት ስራ አስተዋጽኦ በማድረግ ከፍተኛ አስተዋጽኦ አድርገዋል ማለት ነው። 2 ብሎኮች ግን የአስተባባሪ ችግር በምክንያት 9ና ብሎክ 9ና 10 አስተዋጽኦ አላደረጉም። በሚቀጥለው እንሳተፋለን ብለዋል። ሲስተካከል ለዛ ያበቃን እግዚአብሔር ይስጥልን፣ በወጣ ይተካልን። ብሎክ 19 ያሉ ቀጠናዎች በሙሉ እንጀራ፣ ሽሮ፣ ጠላ የጉልበት ስራ በማድረግ አብርክተዋል። ቀበሌ ቀጠና 4 ሐሙስ ገበያ እንዲሁ እንጀራ፣ ጠላ፣ ሽሮ በማቅረብ አስተዋጽኦ አድርገዋል። አይራ ሰፈር በወይዘሮ ማሪቱ እና በሌሎች አስተባባሪነት ምሳ አብልተዋል። ተንቦላ ሰፈር አካባቢ እንደዚሁም ምሳ አብልተዋል። ቀጠና 5 ቀበሌ 20 አካባቢ በሞሃይ መሰረት አስተባባሪነት እንደዚሁ አብልተዋል። ብሎኬት ሰፈር አካባቢ ምሳ አብልተዋል። መብራት ኃይል አካባቢ ምሳ አብልተዋል። አባ ሳሙኤል ርስቴት የተወሰኑ ሰዎች ምሳ አብልተዋል። አመድያ አካባቢ እንዲሁም ምሳ አብልተዋል። አሁን ይሄ በአይነት ነው። በገንዘብ ደግሞ አስተዋጽኦ ያደርጉትን ደግሞ ስም ዝርዝር አቅርባለሁ። አቶ ፋኔልና ጓደኞቹ ለቀን ሰራተኛ ለ19 ቀን ሰራተኛ ለአንድ ቀን ሰራተኛ 400 ብር በመክፈል 7600 ብር አስተዋጽኦ አድርገውልናል። ሁለተኛ ወይዘሮ ሳራ ብርሃኑ ለቀን ሰራተኛ የሚከፈል 300 ብር፣ ወይዘሮ ትዕግስት ብርሃኑ ለቀን ሰራተኛ የሚከፈል 600 ብር። አራተኛ አቶ ግዳይ ገብረመድህን ለሰራተኛ የሚከፈል 50 ብር፣ አቶ አናጋው ወረደ 50 ብር፣ አቶ ማለደ ወልደ ማርያም 200 ብር፣ ወለተ ስላሴ 50 ብር፣ እሞሃይ ዘሪቱ 600 ብር፣ አመተ ስላሴ 200 ብር፣ አባ ሳሙኤል ብሎክ 14 ተጨማሪ 50 ብር፣ አቶ እያዩ መስቀሌ ለሰራተኛ 100 ብር፣ ወለተ ማርያም ለሰራተኛ 100 ብር፣ አቶ ፍትፍቴ ጸጋው ለሰራተኛ 50 ብር፣ አቶ ክንዱ ስዩም 100 ብር፣ አቶ ደስታ ነገራ 600 ብር። ስሜን ቅዱስ ጊዮርጊስ ያውቀዋል 100 ብር፣ ወይዘሮ አስቴር ታደሰ ለቀን ሰራተኛ 200 ብር፣ ወይዘሮ ትሁን መንገሻ 300 ብር፣
አቶ መልካም በሪሁን 200 ብር፣ ወይዘሮ ሰላም ኤርሚያስ 200 ብር፣ ዲያቆን ስራው 200 ብር፣ አባ ሳሙኤል ኮንዶሚኒየም በተጨማሪ ብሎክ 1 ከእንጀራ በተጨማሪ ማለት ነው ከሽሮ እንጀራ ተጨማሪ 385 ብር፣ ስሜን ቅዱስ ጊዮርጊስ ያውቀዋል 50 ብር፣ ወለተ ስላሴ የተባለ ሰትየው 300 ብር፣ ወለተ ጊዮርጊስ 200 ብር፣ ስሜን ቅዱስ ጊዮርጊስ ያውቀዋል 200 ብር፣ አባ ሳሙኤል ብሎክ 2 ተጨማሪ 110 ብር፣ አባ መኮንን ገብረዋህድ ለሰራተኛ 50 ብር፣ ወይዘሮ ብርሃን አይን ዓለም ለሰራተኛ 200 ብር፣ አለም ወርቅ አግደው ለሰራተኛ 200 ብር፣ እናና ጌጡ ለሰራተኛ 50 ብር፣ አንጓች ጌጡ ለሰራተኛ 35 ብር፣ ወይዘሮ ሂሩት ጸጋዬ ለሰራተኛ 25 ብር፣ ማስተር ሸጋው እንዳለው ለሰራተኛ 400 ብር፣ ቀበሌ 19 ቀጠና 6-7 በተጨማሪ 1019 ብር፣ አቶ ደማስ ታከለ ለሰራተኛ 1100 ብር፣ ወይዘሮ ማሪ እያቸው በተጨማሪ 50 ብር፣ አቶ ነጋ ብርቄ ለሰራተኛ 1000 ብር፣ ቀበሌ 19 ቀጠና 4 ቀጠና 5 270 ብር፣ ስሜን ቅዱስ ጊዮርጊስ ያውቀዋል 50 ብር፣ ወለተ ስላሴ ለሰራተኛ 200 ብር፣ አመድዬ ነዋሪዎች በተጨማሪ 35 ብር፣ እሟይ እኑ አለባቸው ለሰራተኛ 400 ብር፣ ወይዘሮ ሰላም አባተ ለሰራተኛ 200 ብር፣ ወይዘሮ ታገኝ ፈንታሁን ለሰራተኛ 100 ብር፣ አቶ አስፋው አግማሴ ለሰራተኛ 500 ብር፣ ኃይለ ማርያም ለማሰሪያ 100 ብር፣ አቶ ማሪ አደራጀው ለሰራተኛ 200 ብር፣ ወይዘሮ አንጓች ረዴ ለሰራተኛ 200 ብር፣ ቀበሌ 19 ቀጠና 2 በተጨማሪ 155 ብር፣ አቶ ገብረ መስቀል አቦሃይ ለሰራተኛ 200 ብር፣ ወይዘሮ ወርቄ ለሰራተኛ 660 ብር፣ እሟይ የኔ ዓለም አግማስ ለሰራተኛ 500 ብር፣ ወይዘሮ አድና ሐኪም ወርቅ ለሰራተኛ 30 ብር፣ አቶ ቻሌ ደጉ ለሰራተኛ 500 ብር፣ ሀፍተ ስላሴ ለሰራተኛ 1000 ብር፣ ወልደ ስላሴና ወለተ ኢየሱስ ለሰራተኛ 2000 ብር፣ ወለተ መድህን ለሰራተኛ 1000 ብር፣ አቶ ጥላሁን መጋቢያ ለሰራተኛ 200 ብር፣ ስሜን ቅዱስ ጊዮርጊስ ያውቀዋል ለሰራተኛ 1000 ብር። ጠቅላላ በገንዘብ መጠን ለትናንትናው የአርማታ ስራ ሙሊት በገንዘብ ስንደምረው 26124 ብር። ጠቅላላ እንጀራ የሰበሰበ እንጀራ ብዛት 3000 እንጀራ ነው። በገንዘብ ሲተመን 90 ሺህ ብር። የህዝብ ጉልበት ከ500 በላይ ነው። በገንዘብ ሲተመን 200 ሺህ ብር። 10 ጀሪካን ጠላ የአንድ ጀሪካን ጠላ 800 ብር ነው። በገንዘብ ሲተመን 8000 ብር። ሽሮ በርበሬ ተደምሮ በገንዘብ ሲተመን 40 ሺህ ብር። ጠቅላላ በዚህ በጉልበትም በገንዘብም በአይነትም ተደምሮ 365124 ብር ለቅዱስ ጊዮርጊስ ህንፃ ግንባታ ህብረተሰቡ ያላሰለሰ ጥረት በማድረግ ከፍተኛ አስተዋጽኦ ያደርጋል። እግዚአብሔር ይስጥልን፣ እድሜና ጤና ይጨምርልን፣ በውጣ ይተካልን። በተጨማሪም አባቶች፣ እናቶች፣ ወጣቶች፣ ሴትና ወንዶች በተለይ ደግሞ ህፃናት ከፍተኛ ጉልበት በማበረከት ለህንፃው ስራ አስተዋጽኦ አድርጓል። በሰላም በጤና ያሳድግልን፣ ለቁም ነገር ያበቃልን። ሁላችሁም እግዚአብሔር ይስጥልን። በተረባረበ ስራ ስራው እንደሚሰራ ትናንትና በሰፊው ተመልክተናል። እርግጠኛ ነኝ በቅርብ ጊዜ ውስጥ ህንፃችን ተመርቆ ሁላችን ይሄ ሁላ ሰው ገብቶ እንኳን ሌላ ሰው ይጨምራል ህንፃው ስፋቱ እና በርቱልን፣ እግዚአብሔር ይስጥልን። በተጨማሪ አስካለ ማርያም 2000 ብር ለህንፃ አስተዋጽኦ አድርገውልናል። እግዚአብሔር ይስጥልን፣ በውጣ ይተካልን። ለነበረ ጊዜ እግዚአብሔር የተመሰገነ ይቆየን። አንድ ወንድማችን ማነው ስሙ? እሺ ስሜን ቅዱስ ጊዮርጊስ ያውቀዋል። ለህንፃው ማሰሪያ 100 ብር ሰጥቶናል። እግዚአብሔር ይስጥልን፣ በውጣ ይተካልን። እሺ